ተደርጎ የተቀመጠው ለምንድን ነው? ይሄንን አንተ ጠይቅ። ጋዜጠኞች ጋዜጣዊ ሙያችሁን ተጠቅማችሁ እንደዚህ አይነት ቻሌንጂንግ ኩዌስችን ብትጠይቁ ብዙ መልሶችን ታገኛላችሁ። ግን ጋዜጠኝነትም አንዳንዴ ወገንተኛ ሲሆንና መንግስት በቲቪ በሬዲዮ የሚያሰራጨውን ዘገባ ብቻ ወስዶ አሁን ብዙውን ጊዜ እንደ ዶይቼ ቬለ አማርኛ ቋንቋ እንደውም ቪኦኤ እነኛ አይነት ነገሮች እድል ስጡን እኛንም አናግሩን ስንላቸው ብዙውን ጊዜ ከዶይቼ ቬለ ጋር ይቅርታ ተነጋግሬም አላውቅም። ስፔሻሊ ቪኦኤ ኢንተርቪው ያደርጋሉ፣ አያስተላልፉትም። መንግስት የከሰሰንን ክሱን ማጣራት ሳያደርጉ ምንም አይነት እዛ የራሳቸው ሰዎች ኖሯቸው መረጃ ሳይሰበስቡ መንግስት ባለው እኛ ወንጀለኛ አድርገው ያቀርባሉ። የእኛን ድምፅ ደግሞ ያፍናሉ። ኢትዮጵያ ውስጥ እንደዚህ አይነት ነገሮች ከስረ መሰረቱ ነቀርሳ ሆኖ ያለ ነገር ህዝቦች ወደ መባላት ወደ መጫረስ ሀገሪቷ ወደ መበታተን ያደርሳሉ። ሰዎች ዛሬ የሚዘግቡትን ብቻ ስሜታቸውን ነው የሚከተሉት። ነገ የሚከሰተው የተጎዳው ወደ ቫዮሌሽን እንዳይሸጋገር ምንም አይነት ጥንቃቄ አይደረግም። በእንደዚህ አይነት መልኩ ነው የህዝብ ምክር ቤት ተወካዮች አሁን ምንም አይነት ማረጋገጫ ምንም አይነት መረጃ ምንም አይነት ማጣራት ሳያደርጉ የኦሮሞ ነጻነት ሰራዊት እንደዚህ አይነት ግፍ ፈጽሟል ብሎ ደምድመውታል። ከደመደሙት በኋላ ደግሞ አጣሪ ኮሚቴ ከዛ ውስጥ አውጥተው እዛ ልከን እናጣራለን። መጀመሪያ አንተ ውሳኔ ካስተላለፍክና አሚያ ከተቀበልክ ምን አይነት ከዛ የሚወጡ ኦልሬዲ ጀጅ አድርገውናል። ምን አይነት መረጃ ሊያቀብሉ ይችላሉ ለዓለም ህዝብ? እንደዚህ አይነት የተሳሳተና በጣም ሀገሪቷ ውስጥ ወገንተኝነትና ብሔርተኝነት፣ ሃይማኖት፣ ዘር በጣም ተከፋፍሎ ያለበት ሀገር ስለሆነ በጣም ጥንቃቄ ያስፈልጋል። እኛ በቀልም ብንፈልግ ከዚህም በፊት እንደ ህዝብ ኦሮሞን ብቻ እንወክላለን። አንድ ኦሮሞ ከተነካ ሺህ ብሔሮች ኦሮሞን የነኩን እናስከፍላለን ዋጋ ብንል ከረዩ ውስጥ የተደረገውን መበቀል ነበረብን። ሸዋሮቢት ውስጥ የተደረገውን መበቀል ነበረብን። ሆሮ ጉድሩ ለልስቱ ሶምቦ የተደረገውን መበቀል ነበረብን። የኦሮሞ ተማሪዎች ዩኒቨርሲቲዎች አማራ ክልል እና ሌሎችም ተመድበው ከፎቅ የተወረወሩ ጊዜ መበቀል ነበረብን። እንደዚህ አይነት ነገር ጥንቃቄ ይፈልጋል። ፕሮቮክ እየተደረግ በኋላ ትግሉ መስመሩን ስቶ ለአምባገነኖች የወንበር ፍጆታ ብቻ እንዲውል እንድታደርግ ያደርግሃል። ይሄን ሁሉ በጣም ተጠናንቅቀን የምንሄድ ልጆች ነን እኛ። ከዚህም በፊት ታውቃለህ፣ በባዶ እጃችን ድንጋይ የወረወር መንግስት ለውጥ እንዲደረግ ያደረግን ወጣቶች ነን። አሁን ጠመንጃ ይዘን ያለ ነው በብዛት ከ4-5 ዓመት በኋላ የተቀላቀሉ ናቸው። እነኚህ ልጆች ቁጭት አላቸው። እነኚህ ልጆች ጸጸት አላቸው። እነሱ የጣሉት መንግስት መልሶ በእጅ አዙር መጥቶ ስልጣን ወስዶ እነሱ መልሶ ያሰረበትና አመድ አፋሽ ያደረጋቸው ወጣቶች ናቸው አሁን ጠመንጃ አንስተው ያሉት። መበቀል ከተፈለገ ይሄንን ከዚህም በፊት ባዶ እጅህን ስትኮረኮም፣ ስትታሰር፣ ስትገደል የነበርክ ወጣት አሁን ጠመንጃ ስታነሳ ሀገሪቷን ወደ እልቂት በቀላቀላት ነበር። በጣም በጥንቃቄና በዲስፕሊን የምንሰራ ሰራዊቶች መሆናችን በዚህ ልታዩት ይገባል። ግን መስመሩ እንድስት ሰዎች፣ ሚዲያዎች ሁልጊዜ ኢንተርኔት፣ ስልክ በጣም አስቸጋሪ ሆኖ ባለበት ቦታ ግድያ ተፈጸመ ብሎ ቶሎ ደግሞ ጫካ ውስጥ ነው ያለሁት እንደዚህ ሆኛለሁ እያሉ ስርዓቱን የሚመግቡ ሰዎች ተደራጅተው ያንን ደግሞ ስማችን የሚያጠፉ እንደዚህ አይነት ነገሮች በጣም በጥንቃቄ ቢሄዱ ይሻላል ብዬ ነው እኔ መልዕክቴን ማስተላለፍ የምፈልገው። ወደኋላ ሀገሪቷ በጣም ወደ እልቂት ነው የሚመጣ። እንግዲህ አንድ ጥያቄ ላንሳ ከዚሁ ጋር የተገናኘ የመንግስት ክስ እና ሌሎችም ወገኖች የሚጋሩት የኦሮሞ ነጻነት ሰራዊት አጣዬ ከተማን አቃጥሏል፣ ከተማዋን አንድዷታል የሚል ክስ ይቀርባል በተለያየ ጊዜና እስቲ ስለዛ ሁኔታ የምታውቁትን
ንገሩኝ። እንግዲህ አሁን እንደምትለኝ መንግስት የራሱን ጨፍጫፊ ኃይል አደራጅቶ እየተንቀሳቀሰ መሆኑን ገልጠህልኛልና አጣዬ ላይ በትክክል የነበረው ሁኔታ ምንድን ነው? ይገርማል እኮ ስትፈልግ ኢትዮጵያ ውስጥ የኦሮሞ ነጻነት ሰራዊት የለም የማቃጠል አይደለም ራሱም ኖሮ መታየት የሚችልበት አቅምና ደረጃ አይደለም ያለው ትላለህ። ሲያስፈልግህ ደግሞ አንተም ማለት አይደለም እንግዲህ ፖለቲከኞቹም ማለት ነው ሲያሻቸው ደግሞ የኦሮሞ ነጻነት ሰራዊት ከትግራይ ወይ ደግሞ ከፈለጉ ከግብጽ ወይ ከፈለጉ ከሱዳን እና ከሌሎችም ሀገሮች እርዳታ ወስዶ ሀገራችንን ወደ እልቂት ወደ መበታተል ለማድረስ በዛ አቅም በዛ ደረጃ እየሰራ አዲስ አበባ ውስጥ ሽብር ለመንዛት እንደዚህ አድርጎ ተቆጣጥረናል ስላለ ሲያስፈልግ ደግሞ ከተማ ሙሉ በሙሉ አጣዬን አቃጥሏል። እንደዚህ አይነት ትርክቶች እንደዚህ አይነት ፌዞች እኔ አይጥሙኝም። የኦሮሞ ነጻነት ሰራዊት ብዙ የተቆጣጠራቸው ቦታዎች ነበሩ። የኦሮሞ ነጻነት ሰራዊት ብዙ ከኢትዮጵያ ብሔር ብሔረሰቦች ጋር ድንበር የሚጋራ ብዙ ቦታዎች አሉ። ብሔር ላይ የተመሰረተ ዘር ላይ የተመሰረተ ሃይማኖት ላይ የተመሰረተ ጥላቻ ብኖረን እና በዛ መልኩ እንቅስቃሴ ብናደርግ ትግላችን እስካሁን ቀጭጮ ባልቆየ ነበር። ወይ ይጠፋል ወይ ደግሞ ቶሎ ግቡን ይመጣ ነበር። ይህን ልታውቅልኝ እፈልጋለሁ። ለምን እኛ እንደ ኤሊ በጣም ዘመናትን ወስዶ ብዙ አመታትን ወስዶ ብዙ እንቁ ልጆቻችንን መስዋዕት አድርገንበት በጣም እየዘገየ የሄደው ከግቡ ሳይደርስ በጥንቃቄ የምናደርጋቸው ለምን ኢትዮጵያ ውስጥ ኦሮሚያ በቆዳ ስፋትም በህዝብ ብዛትም ከሁሉም ብሔር ብሔረሰቦች እና ክልሎች ጋር ከመዋሰኗም የተነሳ እናም ደግሞ ለሀገሪቷ የምትሰጠው ሪሶርስ ብዙ ጠላቶች ስላሉ ብዙም ደግሞ ሀገሪቷ ውስጥ የራሳቸውን ሰልፍ ኢንተረስት ለማስከበር ሀገራትም ሌሎችም ነገሮች ስላሉ ከግቡ ለማድረስ በጣም የተለየ ሰው መሆንን ያስፈልጋል። በጥንቃቄ መራመድ ብዙ የሚደረጉብን ነገሮች ፕሮቮክ ያደርጉናል፣ ያነሳሱሃል። በደል እንድትፈጽም በቀል እንድትፈጽም ያነሳሱሃል። ያንን ብናደርግ ወይ እንጠፋለን ወይ ቶሎ ከግባችን እንደርሳለን። ለምን እልሃለሁ? ይሄንን ሁሉ ብሔሮች ላይ ሃይማኖት ላይ ዘር ላይ አተኩረ ከሰራ ጠመንጃም አያስፈልግም፣ ጥይትም አያስፈልግም። ይሄንን እኔ የኦሮሞን ህዝብም ይሁን ሌሎች ብሔር ብሔረሰቦች ኦሮሚያ ውስጥ ያሉ የያዝናቸው ቦታዎች ላይ ቪዲዮውን ፈልገ ማየት ትችላለህ። ብዙውን ጊዜ ያስተምራለሁ። ክብሪት በቂ ናት፣ አንዲት ክብሪት። ለምን ጠመንጃም አያስፈልግማ? ብሔር ነው። ህፃን አትልም፣ አዋቂ አትልም፣ ሽማግሌ አትልም፣ ወጣት አትልም። አያቅትም። መለየት ስለማያስፈልግህ በመደዳ ስለምትጨርስ ብዙ ሪሶርስ አይወስድብህም። እናም ወይ ቶሎ ሁሉም ያወግዝና ትጠፋለህ፣ ከመስመር ትወጣና የምትታገልለት ህብረተሰብ ራሱ የኦሮሞ ህዝብ ራሱ ይጠላናል። አንተ ቅድም እንዳልክ ኦሮሚያ ውስጥ እኛ ስንንቀሳቀስ ህዝብ ትበድላላችሁ። ህዝብ መበደል፣ ከህዝብ ጋር ውጊያ ማድረግ፣ ህዝብን መጨቆን፣ መንቀሳቀስ አንችልም። እኛ እስካሁን የቆየነው የኦሮሞ ህዝብ በልቡ ውስጥ አምቆ ስለያዘን ነው፣ ቦታ ስለሰጠን ነው። ስለዚህ ሌሎችም ብሔር ብሔረሰቦችም ላይ እንደዛው ነው እና አጣዬ ላይ ውጊያ ነው የነበረው። ኢትዮጵያ ውስጥ አማራ፣ ኦሮሞ፣ ትግሬ፣ ጋምቤላ፣ ቤኒሻንጉል፣ ሱማሌ፣ ሲዳማ፣ ወላይታ ሁሉም ቦታ የየራሱን የሚያደራጅ ቡድን አለው። መንግስት የሚባል ከፌደራሉ አዲስ አበባ ተቀምጦ ያለው ሁሉንም አግባብቶ በመንግስታዊ መዋቅር መቆጣጠር ያልቻለበት ደረጃ ላይ ነው ያለው እና የአማራ ክልል እምቢ ካለ እምቢ ነው፣ የኦሮሞ ክልል እምቢ ካለ እምቢ ነው። የየራሱን አደራጅቶ አፈንግጦ እየወጣ የፈለገውን ነገር ማድረግ የሚቻልበት ጊዜ ላይ ደርሰናል። ሰዎች ሁልጊዜ አንድ ቦታ የተከሰተን ነገር ከስረ መሰረቱ ሄዶ የተጎዳን ተበድያለሁ ያለን
ሳያናግሩ የማያገባውንና በቦታው ያለውን ነው የሚያስጨውት። አንዱ እንደ በቀቀን ይጮሃል፣ ሌላው ደግሞ እንደ ቁራ ተቀብሎ ያስተጋባል። እንደዚህ አይነት ህብረተሰብ ውስጥ ነው ያለነውና እንደዚህ አይነት ህብረተሰብ ውስጥ ባለንበት ሁኔታ የምናካሄደው ትግል የተለየ ሰው መሆን ያስፈልግሃል ያልኩበት ምክንያት ይሄ ነው። ስለዚህ አጣዬ ላይ የተደረገው የቤት መቃጠል፣ ከተማዋ ማቃጠል፣ ጭሱ ቦግ ብሎ ሲወጣ እኮ ቪዲዮ ላይ እኔም አይቼዋለሁ። የኦሮሞ ነጻነት ሰራዊት እንደዛ አይነት ነገር የሚያደርግበት ምክንያቱም የፖለቲካ ፍጆታም የለውም። ስለዚህ በውጊያው ተካፍሎ ነበር፣ በአካባቢው ውስጥ ነበረ ወይስ ይህንን ማን አደረገው ብለህ ትገምታለህ? እዛ እኮ የተደረገውን ታስታውስ እንደሆነ የዛኔ የነበረው ውጊያም ታስታውስ እንደሆነ የኦሮሞ ነጻነት ሰራዊት እኮ እዛም አልቀረበም። ውጊያ የተደረገው ስንት ኪሎ ሜትር ላይ ነው? ከተማ የተቃጠለችው ከውጊያው ቦታ ስንት ኪሎ ሜትር ላይ ነው? እና እንዴት ተደርጎ ነው ከተማ ገብቶ ማቃጠል የሚችለው የኦሮሞ ነጻነት ሰራዊት? ከተማዎችን ማቃጠል ከፈለገ ደግሞ ብዙ ኪሎ ሜትሮችን እኮ ድንበር እንጋራለን ከሌሎች ብሔር ብሔረሰቦች ጋር። ያንን ያነሳውልህ እኮ ለዚህ ነው። ከብዙ ክልሎች ከብዙ ብሔር ብሔረሰቦች ጋር የኦሮሞ ነጻነት ሰራዊት እንደ ሀገርም የኦሮሞ ሕዝብ ድንበር ይጋራል። ያንን ማድረግ ከፈለግ ብዙ ቦታዎች ላይ ማድረግ እንችላለን። ለምን የሚለው ደግሞ ስለማያስፈልገን አናደርገውም። ስለዚህ ሁልጊዜ እንደዚህ አይነት ነገሮች ሲፈጠሩ ቶሎ ወደ አንድ ቡድን እጅ ቀስሮ ሁሉንም ነገር እዛ ላይ መተብተብ ሳይሆን አጣሪ ቡድን ለማንም ገለልተኛ ለማንም ወገንተኛ ያልሆነ ገለልተኛ አጣሪ ቡድን ተመስርቶ ይህንን ሁሉ ቢያጣራ እኛ ሁልጊዜም በራችን ክፍት ነው፣ ፍቃደኞች ነን የምንለው። መንግስት የተባለው አምባገነኑ ደግሞ ለምንድን ነው ይሄ እንዳይደረግ ሁልጊዜ ሲወተወት ሲለመን ይሄንን የማያደርገው? ምን ምስጢር ብደብቅ ነው? ኢትዮጵያ ውስጥ ያለው ብዙ ቡድኖች ያሉት እንደዚህ አይነት ነገሮች ማጣራት ብደረግ የሚወጣ ነገር ስላለ ያ ምስጢር እንግዲህ እንደተቀበረ እንደተቀመጠበት ነው ያለው። ስለዚህ እኛን አይመለከተም ልልህ ይፈልጋለሁ። እሺ፣ ገለልተኛና አጣሪ ኮሚሽን መጠየቅ በጣም በጣም ጥሩና ትክክለኛ ነገር ነው ብዬ አስባለሁ። እንደተባለውም ገለልተኛና አጣሪ ኮሚሽን እንዳይኖር የሚፈልግ የሚደብቀው አንዳች ነገር ያለው ነው የሚለውንም በሚገባ የምቀበለው ነገር ነው። እንደው አንዳንድ ነገሮች ግልጽ እናደርግ ለርዕዮት ተከታታዮች፣ እጅግ በርካቶች ናቸው ይህንን የሚከታተሉትና እንደው ለሰው በኦሮሚያ ውስጥ በአሁኑ ወቅት ከመንግስት መደበኛ ኃይሎችና ከኦሮሞ ነጻነት ሰራዊት ውጪ በኦሮሚያ የሚንቀሳቀሱት ታጣቂዎች እነማን ናቸው? የትኞቹ ናቸው? አሁን ቀደም ሲል በጥቅሉ መንግስት ያደራጃቸው ያልካቸው አሉ። በመግለጫዎቻችሁም ላይ የሆነ አንድ የሚሊሻ ቡድን ጠቅሳችሁ ነበር። የሲራና ሚሊሻዎች እርግጠኛ አይደለሁም በትክክል እንዳልኩት፣ ይቅርታ ጠይቃለሁ ከተሳሳትኩኝ። ግን እስቲ ያሉትን ታጣቂዎች እንቅስቃሴ ከእናንተና ከመንግስት መደበኛ ኃይሎች ውጪ ያሉት እነማን ናቸው? ይሄንን እኮ እኔ አልነበርኩም መናገር የነበረብኝ። አጣሪ ቡድኖች ቢኖሩና አክሰስ ቢኖራቸው ህዝብ ቢጠይቁ ህዝብ በፈረደ ነበር። ኢመደበኛ የሆኑ በጣም ሁልጊዜ ይደራጁና መንግስት ያደራጅና ለአንድ ጉዳይ ማስፈጸሚያ ያውላል። ከዛ በኋላ ይበተናሉ። እንደዚህ አይነት መደበኛ አሰራሮች፣ እንደዚህ አይነት መደበኛ አደረጃጀት ቡድኖች የሚደራጁት ፌዴራሉም ሲፈልግ በራሱ መዋቅር ውስጥ ማዘጋጀት ያለበትና አንድ ማድረግ ያለበት ነገር ካለ ስፔሻሊ አሁን አጫሉ ሁንዴሳ እንደተገደለው አይነት ቡድኑን መናገር አልፈልግም። ለአሁኑ ያለኝን መረጃ ምን አይል አውቄያለሁ የሚለውን መናገር ስለማልፈልግ የፌዴራል መንግስት ያደራጃል። ለምን መናገር አልፈለግክም? አጫሉን የገደለውን ቡድን በተመለከተ አጫሉን የገደለን ቡድን አሁን ከተናገርኩ ያ ቡድን ምን አይል እንደታወቀና ምን አይል እንደተነቃበት እንዲያውቅ ስለማልፈልግ እንጂ ሙሉ መረጃ አለኝ እኔ። አጫሉ የተገደለ ማን ነው የገደለው? ማን ነው ያቀደው? ማን ነው የፈጸመው? ግን ህብረተሰቡ ማወቁ ጥሩ አይደለም? ህብረተሰቡ ቢያውቅ 2 ዓመት ሆነው ይሄ ነገር የኦሮሞ ህዝብ ማወቅ ባለበት ጊዜ እንዲያውቅ አደርጋለሁ። በአሁኑ ጊዜ ግን የኦሮሞ ህዝብ አጫሉ ማን እንደገደለ ቢያውቅ ወይ በጣም በመቆጣት ትርምስ እንዲመሰረት
ሊሆን ይችላል ወይ ደግሞ ምንም ማድረግ የማይችል ህብረተሰብ ስለሆነ ልናገርም አታድርገኝ። ይሄንን እኔ በራሴ ምክንያት ያስቀመጥኩት የሚወጣበት ጊዜ ይወጣል። እሺ መክፈል ያለባቸው ያጫሉን ደም መክፈል ያለባቸው ደግሞ መክፈል ያለባቸው ጊዜ ሲደርስ ያንን አደርጋለሁ። የኦሮሞ ህዝብ ይሄን እንዲያቅልኝ ይፈልጋለሁ። ወይ የኦሮሞ ህዝብ ጠላቶቼ ናቸው ብሎ ከብዙ ነገሮች ጋር እንዳጋጭ ወይ ደግሞ ምንም ሳያደርግ ቁጭ ብሎ እንዳናደኝ ይሄንን እንድትገፋፋኝ አልፈቅድልም። ይሄን ያነሳውልህ የፌዴራሉ መንግስት በራሱ ጊዜ ማድረግ ያለበትንና የሚፈልጋቸው ነገሮች ካሉ ሌሎች ነገሮችን አቴንሽኖችን ዳይቨርት ማድረግ ሲፈልግ እንደዚህ አይነት ቡድኖችን ስፔሻሊ ኤሪትሪያንስ ነበሩበት። ይህንን ነገር ኤሪትሪያን ኤሊት አዲስ አበባ ውስጥ ይህንን ነገር ሲያደርጉ የነበሩ አሉ። እንደዚህ ኢትዮጵያ ውስጥ ያለው ነገር ሀገሪቷ ሉዓላዊት ሀገር ማንም ያልደፈራት እየተባለ ግን ሀገሪቷ በማንም የትም እንደፈለገች የምትተራመስበት ሀገር ናት ኢትዮጵያችን። ስለዚህ እንደዚህ አይነት ነገሮች ሰዎች የዋዎች ናቸው ኢትዮጵያውያን። አብይም ብሏል ምንም የትላንትናውን አያስታውሱትም ብሏል እና ብዙም ባታናገረኝ ቆንጆ ነው። እዚህ ላይ እንደዚሁም የኦሮሚያ ክልላዊ መንግስት ነኝ ባይም እንደዚሁ በራሱ ጊዜ የውስጥ ችግርም ሊኖረው ይችላል። ፓርቲዎች የራሳቸው መከፋፈልም ሊኖራቸው ይችላል። በመንግስት ደረጃም ብቻ ሳይሆን እንደውም በግለሰቦች ኢትዮጵያ ውስጥ ስራ የለም። ወጣቱ በዝቷል። ወጥቶ መግባት ይከብዳል። ሰርተ ከእጅ ወደ አፍን በጣም ኑሮ ከብዷል። ስለዚህ በትንሽ ገንዘብ ብዙ ነገሮችን ዘመንና እያካሄድነው ትግል በጣም ፈታኝ የሆነ ጊዜ ውስጥ ነው። አንድ ሰው 50 ብር ወስዶ አንተ ያለህበት ቦታ ወታደር ይዞብህ ሊመጣ ይችላል። በጣም የፒቲ የሆነ ምስቴክ እሱን ወይ ህይወቱን ትወስዳለህ ወይ ደግሞ ትተውና አንተ መስዋዕት ትከፍላለህ። በእንደዚህ አይነት ደረጃ ነው ትግላችን እየሄደ ያለውና የተለየ ሰው መሆን ያስፈልጋል። ይሄን ሁሉ ነገር አመዛዝነ ለመሄድ ምልህ ስለዚህ ነው እና በመንግስት ደረጃም ብቻ ስለዚህ ሚሊሻዎች አሉ እንደው ህብረተሰቡ ሊያውቃቸው የሚገባ ወደፊትም የሚሆኑ ሁኔታዎችን በተመለከተ ለኔ የመጨረሻው ጭፍጨፋ ቢሆን በጣም ደስ ይለኛል። እጅግ ነው ልብ የሚሰበረው። በየትኛውም የሀገሪቱ ክፍል ያሉ ንጹሃን መሞታቸው እጅግ ያሳዝነኛል። ግን እንደው ምንድናቸው ታጣቂዎቹን በተመለከተ ብዙ ብዥታ ስላለ ነው የምጠይቀው። የመጨረሻው ቢሆን አልከኝ፣ እኔም በጣም ደስ ይለኛል። ግን የመጨረሻው ይሆናል ብዬ እኔ አይደለም ማረጋገጫ መስጠት የምችለው። ትክክል ነው። ቢሆን ጸሎታችን እንደዛ ይሁን ብለን ብንጸልይ ይሻላል። ከዚህም በፊት በጣም በትንሹ ነበር፣ አሁን ደግሞ በብዙ ሺዎች ሆኗል። ከዚህም በኋላ ምንድን ነው የሚመጣው የሚለውን እየጠበቅን ነው ያለን እንጂ የመጨረሻው ይሆናል ወይ ይሄ ተስፋችን ብቻና ምኞታችን ልክ ነው እንጂ ነገ ምን እንደሚከሰት ስለማያውቅ እኔ በበኩሌ እንደዚህ አይነት ነገር ነገ ከዚህም በኋላ እኔ አንተን ካወራው በኋላ ምን ልከሰት እንደሚችል ስለማላውቅ ማረጋገጫ ልስጥ አልችልምና ምኞታችን፣ ተስፋችን፣ ጸሎታችን ግን ይሄ የመጨረሻው ቢሆን የሚለው የኔን ምኞት የኔን ጸሎት ነውና እዚህ ሀገር ውስጥ ማንም ተነስቶ ጠመንጃ እኮ ተትረፍርፏል። ሀገሪቷ ውስጥ ከየትም በየትም በኩል ጠመንጃ እንደፈለግ ማስገባት ትችላለህ። ጥይት እኮ የምናገኘው ከመንግስት ነው። መልሶ እኔ ሰርፕራይዝ እንዳይሆንብህና የመንግስት መዋቅሩን በስብሶ ተግማምቶ ተበላሽቶ የቆሸሸ አይነት ስርዓት ነው እና ከፈለግ ጠመንጃ ከየትም ማግኘት ትችላለህ። ጥይት ከየትም ማግኘት ትችላለህ በመንግስት መዋቅር ደረጃ ውስጥ ተንቀሳቅሰህ። ስለዚህ ይሄ ነገር ነገ ምን ይከሰታል የሚለውን ከመጠበቅ ውጭ እግዚአብሔር ደግሞ ይሄ ነገር ይብቃችሁ እንግዲህ ወይ ደግሞ ኢትዮጵያ በመጨረሻው ዘመን እጆቿ ወደ እግዚአብሔር ትዘረጋለች የተባለው ይፈጸም ዘንድ የግድ እንዳይሆን ብቻ አላቅም እንጂ እኔ ማንም ሴን የሆነ ፐርሰን ጭንቅላት ያለው ሰላማዊ ሰው እንደዚህ አይነት እልቂት ሲፈጸም ልቡ ተኝቶ ያድራል፣ ሰላም ያገኛል ብዬ እኔም ስለማላምን፣ ስለዚህ ይሄ ነገር ምንድን ነው የሚከሰተው የሚለውን እንግዲህ ልክ ነው። ስለ ሚሊሻዎቹ እየነገርከኝ ነበረ። አዎ ሚሊሻዎቹ የአማራ ፋኖ
ጋቸነ ስርና የሚባል እንግዲህ ከዚህም በፊትም ገልጸናል። ኦሮሚያ መንግስት የሚያደራጀው የአማራ ፋኖ ራሱ ፋኖዎች ራሳቸው ዲስፕሊን ያላቸው እና ከመንግስትም ጋር ቅራኔ ያላቸው አሉ። ፋኖዎች በመንግስት አደረጃጀት ውስጥ ያሉ እና በየትም ቦታ ለተፈለገ ጉዳይ ማስፈጸም ያሉት ፋኖች አሉ። ስፔሻሊ አሁን ኦሮሚያ ውስጥ ከብዙ አቅጣጫ ወደ 300 ምናምን መኪናዎች የገቡ አሉ። እንደዚህ አይነት ነገር ባለበትና መንግስት ህብረተሰቡን ለእልቂት እያጨ ባለበት ሁኔታ አሁን ቅድም ያልከው ነገ ምን ሊፈጠር እንደሚችልና ይሄ የመጨረሻ ይሁንልን ያልከው እኔ ማረጋገጫ ማልሰጥ እንደዚህ አይነት ነገር ስላለ እንዲሁም ሌሎች ሚሊሻዎች ከዚህም በፊት ከኛ ተለይተው የኦሮሞ ነጻነት ግንባር አመራሮች ወደ ሀገር ቤት ሲገቡና ወታደሮቹ ይግቡ ተብሎ ኮንፊውዥን በተፈጠረበት ጊዜ እነ ጀዋርና እነ በቀለ ገርባ የኦሮሞ ነጻነት ሰራዊትን በማስገባት እጃቸውን ሰደውበት ወደ 1000 ምናምን ሰራዊት ገብቶ ነበር። እነዛም ተመልሶ መንግስት አደራጅቶ በጣም የምንንቀሳቀስበትና አንድ ላይ ስለነበር ብዙ ምክሮች ስለሚያውቁና እንዴት አድርገን አለባበሳችን የጸጉር አሰራራችን እና ሁሉም ነገር ኮፒ ተደርጎ እነሱም ተሰርቶ እኛም የምንቀሳቀስ ቦታ የሚንቀሳቀሱ አሉ እና ብዙ ናቸው። ይሄ ብቻ አይደለም። ሌላ ነጋዴ ራሱ ኢትዮጵያ ውስጥ አሁን በጣም አንተ ከሩቅ ቦክታ ሆነ ልገርምህ ይችላል። በነጋዴነት ደረጃ ሰው ማደራጀት ትችላለህ። በገንዘብ ሊሆን ይችላል፣ በድንበር ሊሆን ይችላል፣ በሌላም ቅራኔ ሊሆን ይችላል። ከተጣላን እኔ ሌሎች 10-15 ሰዎችን መመገብና ማስታጠቅ ከቻልኩ አንተም ማስገደል ይችላለሁ። ስለዚህ አሁን ባለው ሁኔታ ማንኛውም ገንዘብ ያለው ነጋዴ ጠመንጃ ያላቸውን ሰዎች ሰብስቦ አንድ የሆነ የታጣቂዎች ቡድን መፍጠር የሚችልበት አይነት ሁኔታ ተፈጥሯል ያልከኝ ነው። ሁለተኛ ደግሞ በመንግስት ቀደም ሲል እንዳልከው አቶ ጃዋር መሐመድ እና አቶ በቀለ ገርባም ሌሎችም ወደ ሀገር ውስጥ ያስገቧቸው የቀድሞ የኦነግ ሰራዊት አባላት የነበሩትም እንደዚሁ መልሶ መንግስት እየተገለገለባቸው ነው የሚል ሐሳብ ነው ያነሳልኝ። ትክክል ነው? እያገኟቸው እንደዚህ አይነት የመሳሪያ አጠቃቀም ትችላለህ። አሁን ደግሞ ስራ የለህም፣ መንግስት ደግሞ ስራ ልሰጥህ ነው። እንደዛ እያሉ ልጆች እድሜያቸው ሙሉ ጫካ ያሳለፉት እና ትምህርት የሌላቸው ብዙውን ጊዜ ሳይማሩ እንግዲህ ያልተማረ ሰው ወደ ፈለክ መምራትና ልሸነግለው ልታማልለው ትችላለህ። በእንደዛ አይነት ነገር እያማለሉ በጣም ብዙ ቦታ በቡድን እያደረጉ ስፔሻሊ እኛን ካውንተር ለማድረግ ለመጠቀም ነበር። ያ ልጆቹ ስላልቻሉ አሁን እያደረጉ ያሉት ሱቆችን እንዲያቃጥሉ፣ መንገድ ላይ ቆሞ መኪናዎችን እንዲዘርፉ፣ ሰዎችን አፍነው ብር እንዲጠይቁ እንደዚህ አይነት ነገር ከተደረገ በኋላ ደግሞ የኦሮሞ ነጻነት ሰራዊት እንደዚህ ያደረገ ብሎ ሚዲያዎች ደግሞ ይህንን ተባባሪዎች ናቸው። የኦሮሞ ነጻነት ሰራዊት እንደዚህ አደረገ አላደረገ ለማለት ኃላፊዎቹን ለማግኘት ብዙ ጥረን አላገኘንም፣ ስልካቸው አልወጣልንም። እንደዛ እያሉ በጣም ተንኮል፣ ደባ፣ መሰሪነት እየተሰራብን እኔ እኮ ከዚህም በፊትም ነግሬያለሁ። ቅድም እኛ ራሳችን ሰልችቶን ትግሉን ያለውን እውነታችንን እንድንተው እየተደረገ እንደዚህ አይነት ኮንስፓይሬሲ ነው ያለው። ይሄ ሁሉ ተሸክመ ለመሄድና አመዛዝነ ትግሉ ጥርት ያለ ዕላማው ለኦሮሞ ሕዝብ ነጻነትና እኩልነት ከሌሎች ኢትዮጵያ ብሔር ብሔረሰቦች ወንድሞቹ ጋር ወይ ደግሞ መልካም ጎረቤትነት ያንን ብቻ ዓላማ ይዘ እንድትሄድ
የተለየ ሰው መሆን ያስፈልጋል ያልኩ ለዚህ ነው። እዚህ ላይ ጀነራል ከማል ገልቹ በአንድ የቴሌቪዥን ቃለ ምልልስ ላይ የኦዲፒ ጽህፈት ቤት መሳሪያ ለታጣቂዎች በደብዳቤ እየጻፈ ያድላል የሚል ሐሳብ ሰጥተው ነበረ። ያ መሳሪያ የሚታደለው ለነማን እንደሆነ የምታውቀው ነገር አለ? ከዚህ መሳሪያ የኦሮሞ ነጻነት የደረሰው አለ ወይስ ቀደም ሲል ያልካቸው መንግስት ካስገባቸው በኋላ የሚፈልገውን ወንጀል ሊያስፈጽም ያደራጃቸው አካላት ናቸው መሳሪያው የደረሳቸው? እንግዲህ ይሄንን ጀነራል ከማል ገልቹን ብትጠይቀውና ማብራሪያ ብሰጥ በጣም ደስ ይለኛል። እኛ ከመንግስት የምንቀበለው መሳሪያ ተዋድቀን ነው፣ ሞተን ገለን ይሄ ያለ ነው። ፓርት ኦፍ ስትራግል ስፔሻሊ ሰርቪሊያንስ ስትራግል በራስ አቅም የምትታገለው ትግል እንደዚህ ነው እና ስንቃችንም መሳሪያችንም ከጠላት ጀርባ ላይ ነው የምንቀበለው። ያ ስል አምጥቶ እንደ ሰማርቲያን አይነት ያድለናል ልልህ አይደለም። ጀነራል ከማል ገልቹ ያለው እንግዲህ ወይ እንደዛ አይነት መደበኛ አደረጃጀት የሚያደርጉትና የኦሮሞ ነጻነት ሰራዊት ነው ብለው ለእነሱም ተናግሮ ሊሆን ይችላል። እሱ ብዙ ምስጢሮችን ካወቀ በኋላ እንግዲህ ያባረውታል። ያንን አውቀውም ሊሆን ይችላል። እድል ብሰጠውና ከእሱ ብትሰማ ደስ ይለኛል። ይህንን እኛ ግን ከመንግስት ደማችንን አጥንታችንን ገብረን እስከ ከባድ መሳሪያዎች የወሰንበት የትግል ምዕራፍ ላይ የደረስነው አለ። ከዛ በስተቀረ አንዲት ፍሬ ጥይትም ከመንግስት ምንድነው እንደ ጉድዊል የምንወስደው ነገር የለም። እንደው ይሄንን ካነሳን አይቀር በአሁኑ ወቅት የኦሮሞ ነጻነት ሰራዊት አቅም በምን ደረጃ ላይ ይገኛል? ማለት እንደው መቼስ በዚህ ብርጌድ በዚህ ክፍለ ጦር እንድትለኝ ሳይሆን እንደው በጥቅል ግምገማህን ብታጋራን እኛ ማወቅ በምንችለው ልክ እንዴት ያለ ኃይል አድርገን እንድንረዳው ትፈልጋለህ? ማለት አሁንም በደፈጣ ጥቃት ላይ ያለና ወደ ኮንቬንሽናል አርሚነት ያልተቀየረ ነው ወይስ በስርዓት በእዝና በተለያዩ የሰራዊት አደረጃጀቶች የተደራጀ ኮንቬንሽናል አርሚ ነው? ምንድነው የኦሮሞ ነጻነት ሰራዊት ደረጃ በአሁን ወቅት? የኦሮሞ ነጻነት ሰራዊት የደረሰበትን ደረጃ እንግዲህ መጀመሪያ የኦሮሞ ነጻነት ሰራዊት ኦሮሚያ ውስጥ ስፔሻሊ 5-4 ዓመት በፊት ጀምሮ ያደረገውን ኦፕሬሽኖች እና የአምባገነኑ መንግስት ስዘግባቸው የነበሩትን ዘገባዎች እንደ ጋዜጠኛ አርካይቭ ውስጥ ካለ እየመላለስ ካየ የደረሰበትን ደረጃ ልገመግም ትችላለህ። እንደው ለጥያቄ መልስ ይሆን ዘንድ የኦሮሞ ነጻነት ሰራዊት በቂ ሰራዊት ከነ በቂ መሳሪያ የትም ቦታ ከአምባገነን ሰራዊት ኃይል ጋር መዋጋት የሚችልበት ደረጃ ላይ ያለ ሰራዊት ነው። ቁጥሩን፣ መሳሪያውን፣ አደረጃጀቱን እሱን እንግዲህ ለእኔ ብትተውልኝ ይሻላል። ልክ ነው። አስቀድሜ የሚያልኩት ለዚህ ነው። አደረጃጀቱን እንደው እንዲህ ነው እንዲያ ነው ለማለት ሳይሆን ልክ አሁን በገለጥከው መንገድ ምን ደረጃ ላይ ነው የሚለውን ለማወቅ ነው። ያው የሰራዊት የተለያየ ደረጃ ስላለ በዛ ደረጃ እንዲቀመጥ ስለፈለኩ ነው። እዚህ ላይ እንደው አንድ ሌላ ጥያቄ ላንሳና የምትቆጣጠራቸውና እናንተ ብቻ የምታስተዳድሯቸው ግዛቶች አሉ? ቀደም ሲል ጠቆም ያደረከው ነገር ነበረ። የመንግስት መዋቅር መሰል ነገር እኛንን የመሰረት ነው፣ እኛንን እንደ መንግስት አክት እያደረግን ያለ ነው ብለሃልና የኦሮሞ ነጻነት ሰራዊት ነፃ መሬት የሚለው መንግስት ድርሽ የማይልበት ስፍራዎች አሉ? አዎ ቦታዎች አሉ። መንግስት ድርሽ የማይልበት ብቻ ሳይሆን ወፍም ዝር የማይልበት ያንን ስል እንግዲህ በዛ አይነት ጥንካሬ የተቋቋምንና በዛ አይነት ጥንካሬ ዲፌንድ የምናደርጋቸው ቦታዎች አሉ። ይሄ ነው እዚህ ነው እዛ ነው አልልም። ከዛ በተረፈ ደግሞ የኦሮሞ ነጻነት ሰራዊት የሌለበት ቦታ የሌለበት የኦሮሚያ ክልል የሌለበት የኦሮሚያ ግዛት የኦሮሚያ ቦታ የኦሮሚያ ወረዳዎች፣ ቀበሌዎች የሉ። ከአዲስ አበባ እስከ አሶሳ፣ ገምቤላ እስከ መተከል፣ ከአዲስ አበባ እስከ ሐረርጌ ዞኖች እስከ ቦረና፣ ሞያሌ እስከ ሰሜን ወሎ፣ ራያ ሁሉም ቦታ የኦሮሚያ ቦታዎች የኦሮሞ ነጻነት ሰራዊት ሙሉ በሙሉ በሚባል ደረጃ ይንቀሳቀሳል። እኛ የምንሄድበት ዓላማ አለን። እንዴት አድርገን ደግሞ ያንን
ዓላማ እንደምንቋጭ እንደምንፈጽም እናውቃለን። የኦሮሞ ነጻነት ሰራዊት የኦሮሚያን መሬቶች አይደለም በብዛት ለመቆጣጠር እየሰራን ያለው የኦሮሞ ህዝብ ልብ ነው። የኦሮሞ ህዝብ ልብ ከተቆጣጠር የኦሮሚያን መሬት እጃችን ላይ እንደሆነ እሱን 100% ላረጋግጥልህ እወዳለሁ። እኛ መሬት ላይ እዚህ ነህ እዛ ነህ እሱ ችግር አይደለም። አምባገነኖች ሁል ጊዜ መሬትን ለመቆጣጠር ሲሉ ህዝብን ይበድላሉ። ህዝብ ከሌለ መሬት የለም። እኛ እንደ ነጻነት ታዋጊ ህዝብን ነው የምንቆጣጠረው። ህዝብ ካለ መሬት አለ። ህዝባችን ደግሞ ምንም አይነት ስንቅ ሳይኖረን ምንም አይነት እርዳታ ሳይኖረን ከድርጅት ከሀገር ከኢንዲቪዥዋል ከምንም አይነት ከህብረተሰብ ከብሔር ከምንም አይነት ድርጅት ምንም አይነት ሳንቲም ቤሳቤትን ሳይኖረን የኦሮሞ ህዝብ በሺህ የሚቆጠሩ ወታደሮቹን በዘንቢል እንጀራ ይዞ በተርሙስ ቡና ይዞ ውሃ ይዞ እያበላ እያዋጋን እንዲህ የደረስ ህዝብን ስለተቆጣጠርን ነው። ስለዚህ አሁን